አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ። ሰላማችሁ ይብዛ ማለት ነው። ወላሂ ምን እንደምላችሁ አላውቅም። ብቻ ግን ከፍቶኛል። ወላሂ ሁላችንም ግን እንደዚህ አይነት ጉድ የምንቋቋም ሰዎች ነን ወይስ ማንቋቋም ነን? ወላሂ ምን እንደምላችሁ አላውቅም። ወላሂ በጣም የከፋኝ እና ወዱችዬ ምን መሰላችሁ? ወላሂ ሰሞኑን እኔ ማለት እዟዟራለሁኝ ያለሁኝ ግን ብዙ ጊዜ ቼክ አላደርግም የሆነ ነገር ሲፈጠር፣ ምክንያቱም አልችልም ገብቼ የሆነ ነገር በማይ ሰዓት በጣም ስሜታዊ ነው የምሆነው እና እኔ እንጃ አይቼም ቪዲዮም ለመስራትም አልፈልግም። ምክንያቱም በጣም ከባድ ነው እና ስለ ከድር ራያ አሟሟት ወይም ደግሞ ስላለፈው ታሪኩ ያለፈውን ታሪኩን እስከ ዛሬ ተደብቆ የነበረውን ታሪኩን ማለት ነው። በቃ ሰው በቃ እኔ እንጃ አስተሳሰቡ ራሱ የት እየሄደ እንደሆነ አላውቅም። እስቲ በዚህ ስደት ላይ መቼም ቤተሰቦቹ ከባለቤቱ ጋር ነው የሚኖረው፣ ብዙ ነገር ነው አሳልፈዋል እና ደግሞ ለሚያውቀው ጓደኞቹ እኔ በቅርብ ጊዜ ነው ራሱ ሰብስክራይብ ያደረኩት ያገኘሁትና ወላሂ እስከ ዛሬ ራሱ ከቻናሉ ምን እንዳለ ምን እንደሌለ እንኳን ገብቻ አይቻልም። እና አሁን እንደአጋጣሚ ቲክቶክ ላይ ሲገባ ማለት ነው ወላሂ ያለፈው እንግዲህ ሁሉ ነው አውጥተው እንትን ያሉት እና የዛሬ ስንት ጊዜውን ቪዲዮ ድረስ እያወጡ ማለት ነው። እንዴ ለቤተሰቦቻችሁ እንኳን ትንሽ ይሉንታ የላችሁም? ወላሂ እንደው ምን አይነት ጉድ ናቸው? እንደው ምን አይነት ህሊና ቢኖራችሁ ነው? ወላሂ እንደው ምን አይነት ህሊና ቢኖራችሁ ነው? እስኪ ተውት፣ ይረፉበት፣ በአላህ ይረፉበት፣ ቤተሰቦቹ ይረፉበት። እንደው እስኪ ትናንትና ሞቶ ዛሬ እንደዚህ ይሄ ሁሉ ቪዲዮ ወላሂ ወላሂ እንዴት እንደሚያደርጉት ወላሂ እኔ ቪዲዮ መቀረጽም አልቻልኩም ሲጀመር፣ ግን ይሁት እንዴት እንደሚያደርጉት ማለት ነው። ይሄው አሁን ተደብቆ የኖረ ቪዲዮ ነው። ከጓደኞቹ ጋር ጀማዓ ሆኖ ከሚስቱ ጋር በቃ ይሄ ሁሉ ጉድ የተደበቀ ጉድ ነው፣ የተደበቀ ማንነቱ ነው። ለምን ቤተሰቦቹን እንደዚህ ታደርጋላችሁ? ለምን እንደዚህ ታደርጋላችሁ? በአላህ ስም ሁላችሁም ቪዲዮ የሰራችሁበት ሁሉ ማለት ነው እንደው ላላህ ብላችሁ በፈጣሪያችሁ ለቤተሰቦቻችሁ ለእናት አባቶቻችሁ ታስቡ ከሆነና ቤተሰቦቻችሁን ቤተሰብ የምታከብሩ ከሆነ የምትሰሩበትን ቪዲዮ አቁሙ። ነገ ጧት መቼም ከወደ እነሱ መጥቶ ከባለቤቱ ወይም ደግሞ ከሱ ቤተሰቦች መጥቶ አጥፉት የሚሏችሁ ድረስ አትጠብቁ። ምክንያቱም እኛም ነገ ጧት የእሱ ነገር ያገኘናል። እኛም አንቀመጥም አንኖርም። ስለዚህ ቪዲዮ አትፖስቱ ባካችሁ። ይሄን ቪዲዮ አጥፉላቸው። ወላሂ እኔ እንደኔ ከሆነ በጣም ከባድ ነው። እንዲህ ቪዲዮ በምታይ ሰዓት እናቱ እንዴት ነው የምትሆነው? በአላህ እንደው ቤተሰቦቹ እንዴት ነው የሚሆኑት? ጓደኞቹ እኔ ወላሂ አልቻልኩም። ሲጀምር አልቻልኩም። ቪዲዮም ራሱ እንደዚህ ብዬ እሰራለሁ ማለትኩ ነበር። ከባድ ነው። ምን እንደምላችሁ ብቻ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ። ሰላማችሁ ይብዛ ማለት ነው። ወላሂ ምን እንደምላችሁ አላውቅም። ብቻ ግን ከፍቶኛል።
ወላሂ ሁላችንም ግን እንደዚህ አይነት ጉድ የምንቋቋም ሰዎች ነን ወይስ ማንቋቋም ነን? ወላሂ ምን እንደምላችሁ አላውቅም። እኔ ወላሂ በጣም የከፋኝ እና ወንዶችዬ ምን መሰላችሁ፣ ወላሂ ሰሞኑን እኔ ማለት እዟዟራለሁኝ ያለሁኝ፣ ግን ብዙ ጊዜ ቼክ አላደርግም የሆነ ነገር ሲፈጠር። ምክንያቱም አልችልም ገብቼ የሆነ ነገር በማይ ሰዓት በጣም ስሜታዊ ነው የምሆነው እና እኔ እንጃ አይቼም ቪዲዮም ለመስራትም አልፈልግም። ምክንያቱም በጣም ከባድ ነው እና ስለ ከድር ራያ አሟሟት ወይም ደግሞ ስላለፈው ታሪኩ ያለፈውን ታሪኩን እስከ ዛሬ ተደብቆ የነበረውን ታሪኩን ማለት ነው። በቃ ሰው በቃ እኔ እንጃ አስተሳሰቡ ራሱ የት እየሄደ እንደሆነ አላውቅም። እስቲ በዚህ ስደት ላይ መቼም ቤተሰቦቹ ከባለቤቱ ጋር ነው የሚኖረው፣ ብዙ ነገር ነው አሳልፈዋል። እና ደግሞ ለሚያውቀው ጓደኞቹ እኔ በቅርብ ጊዜ ነው ራሱ ሰብስክራይብ ያደረኩት ያገኘሁትና ወላሂ እስከ ዛሬ ራሱ ከቻናሉ ምን እንዳለ ምን እንደሌለ እንኳን ገብቻ አይቻላቅም። እና አሁን እንደአጋጣሚ ቲክቶክ ላይ ሲገባ ማለት ነው ወላሂ ያለፈውን ጉድ ሁሉ ነው አውጥተው እንትን ያሉት እና የዛሬ ስንት ጊዜውን ቪዲዮ ድረስ እያወጡ ማለት ነው። እንዴ ለቤተሰቦቻችሁ እንኳን ትንሽ ይሉንታ የላችሁም? ወላሂ እንደው ምን አይነት ጉድ ናችሁ? እንደው ምን አይነት ህሊና ቢኖራችሁ ነው? ወላሂ እንደው ምን አይነት ህሊና ቢኖራችሁ ነው? እስኪ ተውት፣ ይረፉበት፣ በአላህ ይረፉበት፣ ቤተሰቦቹ ይረፉበት። እንደው እስኪ ትናንትና ሞቶ ዛሬ እንደዚህ ይሄ ሁሉ ቪዲዮ ወላሂ ወላሂ እንዴት እንደሚያደርጉት ወላሂ እኔ ቪዲዮ መቀረጽም አልቻልኩም ሲጀመር፣ ግን ይሁት እንዴት እንደሚያደርጉት ማለት ነው። ይሄው ሁሉ ተደብቆ የኖረ ቪዲዮ ነው። ከጓደኞቹ ጋር ጀማዓ ሆኖ ከሚስቱ ጋር በቃ ይሄ ሁሉ ጉድ የተደበቀ ጉር ነው፣ የተደበቀ ማንነቱ ነው። ለምን ቤተሰቦቹን እንደዚህ ታደርጋላችሁ? ለምን እንደዚህ ታደርጋላችሁ? በአላህ ስም ሁላችሁም ቪዲዮ የሰራችሁበት ሁሉ ማለት ነው እንደው ላላህ ብላችሁ በፈጣሪያችሁ ለቤተሰቦቻችሁ ለእናት አባቶቻችሁ ታስቡ ከሆነና ቤተሰቦቻችሁን ቤተሰብ የምታከብሩ ከሆነ የምትሰሩበትን ቪዲዮ አቁሙ። ነገ ጧት መቼም ከወደ እነሱ መጥቶ ከባለቤቱ ወይም ደግሞ ከሱ ቤተሰቦች መጥቶ አጥፉ የሚሏችሁ ድረስ አትጠብቁ። ምክንያቱም እኛም ነገ ጧት የእሱ ነገር ያገኘናል። እኛም አንቀመጥም አንኖርም። ስለዚህ ቪዲዮ አትፖስቱ ባካችሁ። ይሄን ቪዲዮ አጥፉላቸው። ወላሂ እኔ እንደኔ ከሆነ በጣም ከባድ ነው። እንዲህ ቪዲዮ በምታይ ሰዓት እናቱ እንዴት ነው የምትሆነው? በአላህ እንደው ቤተሰቦቹ እንዴት ነው የሚሆኑት? ጓደኞቹ እኔ ወላሂ አልቻልኩም፣ ሲጀምር አልቻልኩም። ቪዲዮም ራሱ እንደዚህ ብዬ እሰራለሁ ማለት ነበር። ከባድ ነው። ምን እንደምላችሁ ብቻ ላይ